ዩአይ ዩኤክስ ዲዛይነር ለመሆን ምን ያስፈልጋችኋል? በመጀመሪያ ላፕቶፕ ያስፈልጋችኋል። ላፕቶፕ የሚያስፈልጋችሁ ያው እሱ ላይ ስለሆነ የምትሰሩት ላፕቶፕ ግዴታ ያስፈልጋችኋል። ግን ጌሚንግ መሆን አይጠበቅበትም። ይሄን ያልኩበት ምክንያት ደግሞ ቀጣይ እነግራችኋለሁ። ሁለተኛ የሚያስፈልጋችሁ ፊግማ የሚባል ቱል አለ። እሱን በደንብ ማወቅ አለባችሁ። ፊግማ በቃ ኦልሞስት ዶሚኔትድ ይህንን ዩአይ ዩኤክስ ሴክተርን ዶሚኔት ያደረገ ዋን የሚባል ፕሮዳክት ነው ፊግማ። እሱን ማወቅ አለባችሁ። ሶስተኛ የተለያዩ ኢንስፓይሬሽን የምታገኙባቸውን ዌብሳይቶች ማወቅ አለባችሁ። ላይክ ድሪብል በደንብ የዩአይ ኢንስፓይሬሽኖችን ታገኛላችሁ። ቢሃንስ እንደዚሁ ተመሳሳይ እና ፒንትረስት። እኔ እነዚህን 3 ሪኮመንድ አደርጋችኋለሁ። ፕላስ ደግሞ እንደ ቲፕ ክፍያ ነው በእርግጥ አክሰሱ ያላችሁ ሞቢን የሚባል ዌብሳይት አለ። ትክክለኛ አፕሊኬሽኖች እነ ኡበር እነ ሪቮሉት የተለያዩ የዩቲዩብንም የተለያዩ አፕሊኬሽኖች እናንተ ማታገኟቸውን አፕሊኬሽኖች ስክሪንሻት አድርገው ለኢንስፓይሬሽን ያስቀምጡላችኋል። ሞቢን ፕሪሚየም ምርጫ ነው ማለት ነው። በጣም አሪፍ ነው። እሱን ማታገኙ የዚህኛው ኦልተርኔቲቭ ትክክለኛ አፕሊኬሽኖችን ዳውንሎድ እያደረጋችሁ በስልካችሁ እያንዳንዱን ፍሎዎች፣ ስክሪኖች እንዴት ዲዛይን እንደተደረጉ እያንዳንዱ ማጥናት ይጠበቅባችኋል ማለት ነው። ስለዚህ እነዚህን 3 ነገሮች ከያዛችሁ ቤር ሚኒመም ዩአይ ዩኤክስ ዲዛይነር ወይም ደግሞ ለመሆን ጆርኒውን ጀምራችኋል ማለት ነው።